ዳዊት ዛሬ ደፈር ብሎ እንግዲህ ለህዊ እንደሚያፈቅራት ነግሯታል ማለት ነው። እስከ ዛሬ በጣም እየፈራና እንዲሁም ደግሞ ሊነግራት ሲል አንዳንድ ሰዎች እየመጡ መሀል ላይ ይቀራል እና ዛሬ ግን የመጨረሻ በቃ ነግሬያትኝ ሁሉም ነገር ያልቅለታል ብሎም እንደወሰነ ዛሬ ተሳክቶለታል ማለት ነው። ዳዊት እንግዲህ ህይወትን እንደሚያፈቅራት ነግሯታል ማለት ነው። በክፍል 46 ላይ ሊነግራት ሲል ደግሞ ሚኪ መጥቶባቸው ነበር። ምክንያቱም ሚኪ መሀል ላይ የሚመጣበት ምክንያት የዳዊት እህቱ እንደሆነች ስለሚያውቅ ነው። ለዛ ነው ማለት ነው። እናም ሌላ ውስጥ እንዲገቡ አይፈልግም። ዳዊትም ህይወትን ትወጅኛለች ወይ ታፈቅርኛለች ወይ? የማትወጅኝ የማታፈቅሪ ከሆነ ምንም ነገር አላስቸግርሽም ሲላትም እንደዛ ማለት አይደለም፣ እኔ ግን ድጋሚ ሰዎችን ወድጄ መጎዳት አልፈልግም ያለችው። ምክንያቱም ህይወት ዳዊትን ትፈልገዋለች ማለት ነው። ነገር ግን ደግሞ ትፈራለች። ምክንያቱም በሳሚ የደረሰባት ነገር ስላለ ያ ነገር ደግሞ እንዲደገም አትፈልግም። እናም ሰዎቹን በዛ ልክ ነው የምታስባቸው። ሰዎችን ወድጄ ማጣት አልፈልግም። ህውዬ እኔን አታጭኝም። እውነት እኔ ካንቺ ሌላ ሰው ማየት አልቻልኩም ብሏታል። እንግዲህ ካንቺ ውጭ ሌላ ሰው የማፈቅረው ሰው የለም። እናም በጣም ነው የማፈቅርሽ፣ እባክሽን ተረጅኝ እያላት ነው። ካትቀበለኝም ጭራሽ ደግሞ ከሳሚ ልጅ እንዳለኝ ስታውቅ አሁን ላይ በጣም ተቀየራብኛለች ትለዋለች ማለት ነው። እና ታዲያ እኔ እንደዚህ ስጎዳ ልቤ ሲሰበር የሚችል ልብ አለች ማለት ነው ይላታል ዳዊት። ይህ ነገር ባይፈጠር በጣም ደስ ይለኝ ነበር ትለዋለች። እናንተ በህዊ ቦታ ብትሆኑ ምን ታደርጋላችሁ? ማለትም ሳሮን እንደዚህ ያደረገቻችሁ፣ ሲቀጥል ደግሞ ከሳሚ ልጅ እያላችሁ አሁን ላይ ደግሞ ዳዊት ወይም ደግሞ የሳሮን ወንድም ፍቅር ይዞኛል ካንቺ ቢላችሁ ማለት በህዊ ቦታ ሆናችሁ ስታስቡት ትቀበላላችሁ ወይስ አትቀበሉም? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በጣም ነው የምወድሽ፣ በጣም ነው የማፈቅድሽ። ደግሞ ፍቅሬን እንዳትቀበይ ያደረገሽ የሳሮን ጉዳይ ከሆነ ሳሮንን ታያትና እኔው ራሴ እወጣዋለሁ ይላታል ዳዊት። ቃል እገባልሻለሁ ሁሉንም ነገር አስተካክለዋለሁ ይላታል። እና የእሷ ነገር ብቻ አይደለም ሌላም ችግር አለ ዴብ ትለዋለች። ይህ ማለት እንግዲህ ምን ይፈጠራል? ወንድሟ እንደሆነ ህይወት አወቀች ወይስ እንዴት ሆነ? ምን ተፈጠረ የሚለውን ሁላችሁም እስኪ ሀሳባችሁን ኮሜንት ላይ ዴብ ተረዳይ፣ በቃ አንተ ጥሩ ሰው ስለሆንክ ከኔ የተሻለ ሌላ ሰው ይገባሃል፣ ይህዌ ከኔ የተሻለ ሌላ ሰው ይገባሃል ስትለው ዴብ እሱንም አንቺ አይደለሽም የምትወስኝልኝ፣ እኔ አንቺን ነው የማፈቅረው፣ ከአንቺ ውጭ ሌላ ሴት አልፈልግም ይላታል። እባክህን ዴብ ተረዳኝ እያለች ነው። ምክንያቱም ህይወት ትወደዋለች፣ ነገር ግን ደግሞ ሳሮንን በጣም ትፈራለች። እንዲሁም ደግሞ ህሩት ደግሞ ብዙ ጊዜ አብረው እንዳይሆኑም ትፈልጋለች ማለት ነው። ይህ ማለት ጠልታት ሳይሆን ያው እንግዲህ የራሱ እህቱ ስለሆነች ይህን ነገር ደግሞ የምታውቀው ራሷና ራሷ ስለሆነ ለዛ ነበር ብዙ ጊዜ የምትከለከላቸው። ማለትም ህዊ ግን የሆነ ሰራተኛ ስለሆንኩ ምናምን ብላ ነው የምታስበው። እንዴ ተወኝ፣ እኔ ለፍቅር የታደልኩ ሰው አይደለሁም። በቃ አታስጨንቀኝ። ንገሪ፣ ምንድነው ምክንያትሽ? በቃ ንገሪኝ። አልወድህም ብለሽ ቃል አውጥተሽ ንገሪኝ ይላታል። እነው ዳዊት ግን የማትሰማኝ፣ በእናትህን እያስጨነቀኝ ነው። ለምንድን ነው ግን? ስማይ በቃ ይሄን ነገር እርሳው እባክህን ትላለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደት ናችሁ? ሌላ ናችሁ? ሁሉ ሰላማችሁ በዚህ ይበል። ለዚህ ቻናል አዲስ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ዳዊት ለህዊ ፍቅሩን ገልጾለታል ማለት ነው። እንደሚያፈቅራት እስከ ዛሬ ድረስ ለመናገር በጣም እየፈራ ነበረ። አብዛኛውን ጊዜ ደግሞ ሰውም እየመጣ ይልና ሊነግራት ሲል ሰዎች ይመጡና ነገሩ ሁሉ ይበላሻል ማለት ነው። ይህ ማለት ደግሞ ሰዎች የሚመጡበት ምክንያት አለው። ምክንያቱም ዴብ ህዊን ማፍቀር አይችልም ማለት ነው። ይህ ደግሞ የማይችልበት ምክንያት ምንድን ነው? ምክንያቱም እህቱ ስለሆነች ነው ማለት ነው። እና ብዙ ጊዜ ይህን ነገር ደግሞ የምታውቀው ህሩት ብቻ ነች። እና ደግሞ አሁን ደግሞ ማነው አብሯት የመጣው ወይም ደግሞ የህሩት ፍቅረኛ እሱ ብቻ ነው። ሁለት ሚኪ የሚያውቃል ማለት ነው የሚዳዊት እህት እንደሆነች። ነገር ግን እንዴት ነው እንደዚህ ስትሰቃይ እንዴት አስቻለች ስላት፣ ይህ ደግሞ ለእኔ ምክንያት አለኝ እያለች ነው። መጨረሻው ምን ይሆናል? ዳዊት እህቱ መሆኗን ሲያውቅ ምን አይነት ስሜት ይሰማዋል? ፈቅርኝና የማቶች ከሆነ አልፈልግህም በይኝ ይላታል። እንደሱማ አይደለም ትለዋለች። ይህ ማለት እንግዲህ ህይወት ዳዊትን ታፈቅረዋለች ማለት ነው። ስልክ እያወራች እና ታዲያ ቆይ ማን ነው እንደዚህ የሚያስፈራራኝ? ያ ሰውዬ ደግሞ ከሞተ 5 ዓመት አልፎታል እያለች እያወራች
ሳሚ ከውጭ ሆኖ እየሰማት ነበር። እናም ልክ ስልኩን ሲዘጋው እሺ አሁን ደግሞ ምን አይነት ጣጣ ውስጥ ገብተሽ ትሆን ይላታል። አንተን ይሄ የሚመለከት አይደለም ትለዋለች። አውቃለሁ ግን ችግር ውስጥ ባትገቢ ማለቴ እንደ ሀሳብ ነው የምነግርሽ ይላታል። እኔ ህይወት አይደለሁም በትንሽ በትልቁ አንተ ስር ተደብቄ የማለቅስ ሴት አይደለሁም። እኔ በጣም ጠንካራ ሴት ነኝ ሳሮን። ነገር ግን ደግሞ አንዳንዴ የምታደርጋቸው ነገሮች ከአይምሮ በላይ እየሆኑ አስቸገሩኝ ይላታል። አሁን ምን አደረግኩ? ቆይ አንተ ግን ምን ይሁን ነው የምትለው? ብቻ ግን ተጠንቀቂ። ቆይ ግን እኔ የምልሽ ሰው ገለሻል እንዴ? ሳሚ ስርዓት። ቆይ ግን ይህንን ለማለት ምን ምክንያት አለ ትለዋለች። አይ ከሞተ ቆይተዋል፣ ቤተሰብ ካለ አጣሩ ስትይ ስለሰማሁሽ ነው ይላታል። አስተደብቀህ እየሰማኝ ነበረ ትለዋለች ማለት ነው። እናም አይ ዋናው ነገር ምን እንደሆነ ችግር ውስጥ እንዳገቢ ነው የምፈልገው። አንተ ታዲያ ምን አገባህ ትለዋለች። ዝም ብለህ ከቤት ተቀምጠህ እንደ ነብሰ ጡር ተቀለብ ትለዋለች። ሳሮን ስርዓት ያዥ፣ ሁለተኛ እንደዚህ እንዳትይ ይላታል። ሳሚም በጣም ይናደድና አሁን ደግሞ እንዳልሰራ ያደረግሽኝ አንቺው ራስሽ ነሽ። ስለዚህ ከአሁን በኋላ ያልሆነ ነገር እያልሽ እንድሳቀቅ እንዳታደርግኝ ይላታል ማለት ነው። ይህ ማለት እንግዲህ ሳሚ አሁን ላይ ስራውን ስላስታወቹ ራሱ ስራውን ሲሰራ እሷ በቅናት ስለምትቀና እናም ከሴቶች ጋር ብዙ ጊዜ ግንኙነት ስላለ ወይም ደግሞ የማስታወቂያ ስራ ስለማልፈልግ እንዳሰራ ብላ ቤት ውስጥ ቁጭ ያደረገችው እራሷ ነች ማለት ነው። ነገር ግን አሁን ደግሞ በተጣሉ ቁጥር አንተ ማምናለህ ልክ እንደ እርጉዝ ወይም ደግሞ እንደ ነብሰ ጡር ቁጭ ብለህ ተቀለብ እንጂ እያለችም ስትለው ነበር። ሁለተኛ እንደዚህ እንዳትይኝ እያላትም ነበር። በጣም ተናዶ ማለት ነው። የህይወት መንገድ ድራማ እንግዲህ